ማሊክ እዚህ ላይ የተናገሩት ብሂል በጣም ግዙፍ ጥበብን ያዘለ ንግግር ነውና ሱናን በኑህ መርከብ ነው የመሰሉት። እንዲያውም ማመሳሰልን የሚገልጽ መስተዋድድ ወይም መሰል ገላጭ ቃልን አልተጠቀሙም። السنة سفينة نوح ሲሉ ይሄ በአረበኛ በበላጋ ራሱን የቻለ እስቲዓራ የሚባል ስልት ነው እና ልክ የኑህ መርከብ ራሱ ነው ማለት ነው። የመልእክተኛው አለይሂ ሰላቱ ሰላም የመጀመሪያው ፈለግ ማለት የኑህ መርከብ ራሱ እንደሆነ አድርገው ነው የገለጹትና ይህን ያሉበት ምክንያት ያው የሚቀጥለው አረፍተ ነገር ራሱ ያብራራዋል። መረኪበሃ ነጃ ወመን ተኸለፈ عنها غريق። ይህንን መርከብ የተሳፈረ ሰው ነፃ ይወጣል፣ ወደ ኋላ የቀረ ደግሞ ይሰምጣል ማለት ነው። ስለዚህ በዚህ መሰረት አንድ ሰው ከየትኛውም አይነት ጥፋት ከየትኛውም አይነት ጥመት ነፃ ለመውጣት ብቸኛው ማስተማመኛ ይህ የመልእክተኛው አለይሂ ሰላቱ ሰላም ሱና ነው ማለት ነው እና ከኑህ ታሪክ ጋር አዛምደን ስንመለከተው ደግሞ ኑህ እንደሚታወቀው አላህ Subhanahu Wa Ta'ala ያንን የጥፋት ውሃ በጥፋተኞች ላይ ባመጣ ጊዜ ልጃቸው እኔ ካንተ ጋር መርከቡ ላይ መሳፈር አያስፈልገኝም ብሎ ነበር እና ያኔ ግን እርከብ معنا ولا تكن مع الكافرين ሲሉት እሱ ሰአዊ ኢላ ጀበል يعصمون من الماء ወደ ተራራ ወጣለሁ አለ። ኑህ እንግዲህ ከአላህ ዘንድ ወህይ የሚመጣላቸው መልእክተኛ ናቸው። የአላህን መልእክት ነው ቀጥተኛ የሚያስተላልፉት እና እሳቸው ተሳፈር ሲሉት እዚህ ላይ ከአላህ ዘንድ የመጣ ወህይ እንደሆነ ነው። በቃ ከዚህ ውጭ ያለ ሰው ይጠፋል ተብሏል። ስለዚህ ወህይን ከአላህ ዘንድ የመጣን መለኮታዊ ትእዛዝን መቀበል ግዴታ እንደሆነ ያሳየናል ማለት ነው። በተቃራኒው ደግሞ ልክ የሳቸው አማኝ ያልነበረው ልጃቸው ተራራ ላይ ወጥቼ እድናለሁ ሲል የራሱን ሐሳብ ነው የተናገረው። ከተለምዶ አንፃር ከራሱ ግምት አንፃር ይሄም ከጥፋት መውጫ መንገድ ሊሆን ይችላል የሚል ግምት ወይም መላምት ነው የሰነዘረው። ያ ደግሞ ከወህይ አንፃር ቦታ የሚሰጠው አይደለም ማለት ነው። ስለዚህ እሳቸውም ላ ዓሲመ اليوم من امر الله الا من رحم አሉት። ዛሬ ከአላህ ትእዛዝ በፍጹም ነፃ የሚወጣ የለም አላህ ያዘንለት ካልሆነ በስተቀር ብለውታል። እና አሁንም ይህ መልእክት ከሱና ጋር ተያይዞ ለሙስሊሙ ህብረተሰብ ሁሉ የሚተላለፍ ነው ማለት ነው። ዛሬ በሱና መርከብ ላይ ከተሳፈረ ሰው በስተቀር ከዚህ ጥፋት የቢድዓ እና የጥመት ማዕበል የሚድን ማንም የለም የሚለውን መልእክት የሚያጸርስ ትልቅ መልእክት ነው ማለት ነው።